አረንጓዴ ሻይ እንደ መድኃኒት በአረንጓዴ ሻይ ውስጥ የሚገኘውና ኤፒጋሎካቴቺን ጋሌት የተባለው ንጥረ ነገር አለርጂን የመከላከል ከፍተኛ የሆነ ጠቀሜታ አለው። ይህ ንጥረ ነገር ሰውነታችን አለርጂን ለመቋቋም የሚያገለግሉት ንጥረ ነገሮችን ከመደበኛው በተሻለ መልኩ እንዲያመነጭ የማድረግ አገልግሎት ይሰጣል። በአረንጓዴ ሻይ ውስጥ ያለው ካቴቺን የተባለው ንጥረ ነገር በሌላ በኩል ባክቴሪያንና ቫይረስን የመግደል አቅሙ ከፍተኛ በመሆኑ ለጤናችን የሚሰጠው ጠቀሜታ እጅግ የላቀ ነው። ይህ ጸረ ባክቴሪያና ጸረ ቫይረስ የሆነ ንጥረ ነገርም ከአረንጓዴ ሻይ በማግኘት እንደ ኢንፍሉዌንዛ ያሉ በቫይረስ የሚመጡ በሽታዎችን እንዲሁም የተለያዩ በኢንፌክሽን የሚመጡ በሽታዎችን ለመከላከል ያግዛል። ይህ ካቴቺን ከዚህ በተጨማሪም የአይን ጤንነትን ለመጠበቅ ያግዛል። አረንጓዴ ሻይ ስንጠጣ ሻዩ ካለው ንጥረ ነገር የተነሳ አንቲኦክሲደንት ወደ አይናችን ህዋሳት በቀላሉ የመግባት አቅም አለው። ይህ ንጥረ ነገር ወደ ህዋሳቱ ከገባ በኋላም በአይን ብሌን ላይ የሚደርሰውን ጠባሳ ወይም ካታራክት እንደሚከላከል በአሜሪካው ኤክስፐሪመንታል አይ ሪሰርች የተደረገው ጥናት አመልክቷል። የአሜሪካ ጆርናል ኦፍ ክሊኒካል ኒውትሪሽን በ2011 ባደረገው ጥናት ደግሞ የአረንጓዴ ሻይ ይዘት ከሰውነታችን ውስጥ አስፈላጊ ያልሆነ ኮሌስትሮል እንዲወገድ የማድረግ ጠቀሜታ እንዳለው ገልጿል። ይህም የሚሆነው በሻይ ውስጥ የሚገኘው አንቲኦክሲደንት ይህ አላስፈላጊ የሆነው ኮሌስትሮል ከትልቁ አንጀት እንዳይመነጭ በማድረግ ነው። በመሆኑም የኮሌስትሮል ችግር ያለባቸው ሰዎች በቀን እስከ 5 ብርጭቆ አረንጓዴ ሻይ ቢጠጡ ችግሩን መቆጣጠር ይችላሉ። ከዚህ ጎን ለጎንም በአረንጓዴ ሻይ ውስጥ የሚገኘው ንጥረ ነገር ከልብ ጋር የተያያዙ ህመሞችን 31 በመቶ ይቀንሳል። በ2006 የአሜሪካ ጆርናል ኦፍ ሜዲካል አሶሲዬሽን በ40,000 ጃፓናውያን ላይ ባደረገው ጥናት እንዳረጋገጠውም በቀን ቢያንስ 5 ብርጭቆ አረንጓዴ ሻይ የሚጠጡ ሰዎች ለልብና ልብ ነክ ህመሞች የመጋለጥ ዕድላቸው በከፍተኛ ደረጃ ቀንሶ ተገኝቷል። ሁልጊዜም የልብ ጤናማነት ከአእምሮ ጤንነት ጋር እንደሚያያዝ የሚገልጸው ጥናቱ የዚህ የአረንጓዴ ሻይ ጠቀሜታ ለጭንቅላትም ይተርፋል ብሏል። ጭንቅላታችን ጤናማ ደም ስለሚያገኝም ውጤታማ የሆነ ስራ እንድንሰራ እንዲሁም ጥሩ የማስታወስ ችሎታ እንዲኖረን ያደርጋል። ከዚህ በተጨማሪም ይህ ንጥረ ነገር በጭንቅላታችን ውስጥ የሚፈጠረውን የባክቴሪያ ክምችት በመከላከል በተለይ እድሜው በገፋ ሰው ላይ የአልዛይመር በሽታ እንዳይከሰት ያግዛል። በአረንጓዴ ሻይ ውስጥ የሚገኘው ካፌን የተባለው አነቃቂ ንጥረ ነገር በቡና ውስጥ ከሚገኘው ይልቅ ዝቅተኛ መሆኑ ለሰውነታችን ተስማሚ ነው። ይህ ካፌን አዴኖሊን የተባለው ሆርሞን ምርቱ እንዲቆምና የጭንቅላታችን ነርቭ ራሱን እንዲያጸዳ ያግዘዋል። በዚህ ወቅትም አእምሯችን ጥሩ የማስታወስ ችሎታ እንዲኖረው፣ እንዲነቃቃና ጥሩ ስሜት እንዲሰማው ያደርገዋል። በተጨማሪም አእምሯችን ስለሚነቃቃ የበለጠ ስራችንን በቅልጥፍና እንድናከናውን ያግዛል ይላል ጥናቱ። አረንጓዴ ሻይ በተለይ ታይፕ 2 ለሚባለው የስኳር ህመም አይነት የመጋለጥ ዕድልን እንደሚቀንሰው ጥናቱ ይገልጻል። ይህ የሚሆነውም በአረንጓዴ ሻይ ውስጥ የሚገኘው ንጥረ ነገር ሰውነታችን ከምንመገበው ምግብ በቂ የሆነ ኢንሱሊን እንዲያመነጭ በማድረግ ለስኳር ህመም የመጋለጥ ዕድልን ዝቅ ያደርጋል። በጃፓን የተደረገ አንድ ጥናት እንዳመለከተውም አረንጓዴ ሻይ የሚጠቀሙ ሰዎች ይህን አይነቱን የስኳር ህመም ሻዩን ከማይጠጡት በተሻለ ሁኔታ በ42 በመቶ መቀነስ ችለዋል። የእንግሊዙ ናሽናል ካንሰር ኢንስቲትዩት ባደረገው ጥናት ደግሞ ፖሊፌኖል የተባሉት በአረንጓዴ ሻይ ውስጥ የሚገኙት ንጥረ ነገሮች የእጢ እድገትን እንደሚገቱ በቤተ ሙከራ መረጋገጡን በመግለጽ ይህ ሻይ የተለያዩ የካንሰር አይነቶችን ለመከላከል እንደሚያገለግል ይገልጻል። አረንጓዴ ሻይ የሚጠጡ ሴቶችም ከማይጠጡት ጋር ሲነጻጸር በካንሰር የመያዝ ዕድላቸው 50 በመቶ ቀንሶ ተገኝቷል። ጥናቱ እንዳመለከተውም ይህ በአረንጓዴ ሻይ ውስጥ የሚገኝ ንጥረ ነገር የጡት ካንሰር፣ የማህፀን ካንሰር፣ የሳምባ ካንሰር እንዲሁም የቆዳና የሆድ ዕቃ ካንሰርን የመከላከል አቅሙ ከፍተኛ ነው ተብሏል። ፖሊፌኖል የተባለው ንጥረ ነገር የካንሰር ሴሎች እድገታቸው እንዲቆምና እንዲሞቱ በማድረግ
ችግሩ ላለባቸው ሰዎችም ህመሙን ለማቃለል ያግዛል። በአንድም ሆነ በሌላ አረንጓዴ ሻይን የሚጠቀሙ ሰዎች ጤናማ ህይወት የመምራት እንዲሁም ረጅም ዕድሜ የመኖር ዕድላቸው ከፍተኛ ነው የሚሆነው ይላሉ ጥናቶች። በተለይም በሆድ አካባቢ የሚፈጠር ያልተፈለገ ስብን በማስወገድ የተስተካከለ የሰውነት ክብደት እንዲኖር በማድረግ ተያያዥ ችግሮች እንዳያጋጥሙ ያደርጋል። በተጨማሪም እንደ ስትሮክ፣ ጭንቀትና ነገሮችን የመዘንጋት ችግሮችን የመከላከል አቅሙ ከፍተኛ ነው።